ዌልካም እንኳን ወደ እኔ ቻናል በሰላም መጣችሁ ውድ የዩቲዩብ ፋሚሊዎቼ። እዚህ ጋር ፒዛ ቆንጆ ፒዛ ልጋገር ነው። እዚህ ጋር የተጠቀምኩት ለብ ያለ ወተትና ለብ ያለ ውሃ ቀላቅዬ ነው። 1 ኩባያ 1 ማንኪያ እርሾ እጠቀማለሁ። ትንሽ የቡና ማንኪያ ጨው እጠቀማለሁ። እዚህ ጋር ግማሽ ኪሎ ዱቄት ነው የተጠቀምኩት። እዚህ ጋር ደግሞ 2 የሾርባ ማንኪያ ስኳር ብዙም ያልሞላ ነው። እናንተ እንደምትፈልጉት ማድረግ ትችላላችሁ። እዚህ ጋር ደግሞ ቤኪንግ ፓውደር ግማሽ የሾርባ ማንኪያ ተጠቅሜያለሁ ማለት ነው። እዚህ ጋር ያው መጠኑን እንደናንተ እንደፈለጋችሁ። እዚህ ጋር የገበታ ቅቤ እጠቀማለሁ። ካልፈለጋችሁ አለመጠቀም ትችላላችሁ። ግን እንትኑን ይሄ ሊጡን ቆንጆ ስለሚያደርገው ነው ልስልስ አድርጎ ያን ተጠቅሜያለሁ ማለት ነው። ትንሽ ወተት አስቀርቼ ነበረ፣ እሱን ጨመርኩት። ወተቱና ውሃው ለብ ያለ ነው። ከዛ እንደዚህ በደንብ 1 ለ5 ደቂቃ በደንብ አሽቶልኛል። ቆንጆ አድርጎ አሽቶልኛል። እናንተ ያው በእጃችሁ ማብኳት ትችላላችሁ። በጣም ትንሽ ነው። እዚህ ጋር በላስቲክ አፈንኩት በደንብ ሞቅ እንዲል ማለት ነው። ያለንበት ያው አካባቢ ቀዝቃዛ ስለሆነ እንደዚህ ሞቅ ብሎ ቶሎ ኩፍ እንዲልልኝ እንደዚህ ጥቅልል አድርጌ ንፋስ እንዳይገባ አድርጌ አስቀምጠዋለሁ። ቢያንስ ለ25 ደቂቃ ያህል አስቀምጠዋለሁ ማለት ነው። እዚህ ጋር 2 የሾርባ ማንኪያ ያክል ዘይት ተጠቅሜያለሁ። ትንሽዬ ስጋ ጠበስ አድርጌ ለመጨመር ስለፈለኩ ነው። የተጠቀምኩት ስጋ ደግሞ የበሬ ስጋ ነው። እዚች ጋር ተቆርጦ ወጥቷል። ቪዲዮ ሳላቀው ለስጋ የተጠቀምኩት ደግሞ ቁንዶ በርበሬ፣ ጨውና ሮዝመሪ ተጠቅሜያለሁ ማለት ነው። ጠበስ አድርጌ አወጣሁት። እዚህ ጋር ደግሞ ኩፍ ብሎልኛል ሊጡ። እዚህ ጋር መጠፈት ማዘጋጅበትን እንደዚህ በደንብ በዋይፐር በደንብ አጸደዋለሁ። በጠረጴዛ ማጽጃ ማለት ነው። በደንብ አድርጌ አጸደዋለሁ። መጀመሪያ ማጽድቼው ነበረ፣ ግን በደንብ አድርጌ አጸደዋለሁ ማለት ነው። በጣም ደስ ይላል። ጠረጴዛውን በጣም ደጋግሜ ነው ያጸዳሁት። ያው ቤት ስትሰሩት በጣም ጥንቃቄ ስለምናደርግ ቤት የምንሰራው ነገር ሁሌ ተመራጭ ነው። ያው የምሰራው ለኔ ለልጆቼ ስለሆነ ጽድት አድርጌ ነው የምሰራው። አንዳንዴ እንደዚህ ከውጭ የምንበላውን በጣም ውድ ነው፣ ግን ያው አልፎ ልናደርገው እንችላለን። ግን እንደዚህ ደግሞ በጣም በትንሽ በቀላል ዋጋ ቤት ውስጥ ሰርተን ስንጠቀም አንደኛ ያስገባነው ነገር እናውቀዋለን። ዘይቱን እንመጥናለን፣ የምናደርገውን ነገር እንመጥናለን። በጣም ቆንጆ ነው። በጣም ነው የሚጣፍጠው። ከሚገዛው በላይ በጣም ነው የሚጣፍጠው። ቆንጆ ነው። ሁላችሁም ሰርታችሁ ሞክሩ ትላለሁ። እዚህ ጋር ግማሽ ኪሎ ዱቄት 2 ቆንጆ የሆነ ፒዛ 2 ነው ያወጣሁት።
በጣም ነው ደስ የሚለው በጣም የፒዛ ሶስ ነው። በጣም ቆንጆ ነው። የፒዛ አንዳንዴ መስራት ወይ ሲደክማችሁ ወይ ባይመቻችሁ ይሄ ሁሉ ነገር በቃ የተስተካከለ ነው። ቆንጆ ነው። ቤትም ደግሞ በቲማቲም በምትፈልጉት ቅመም ማዘጋጀት ትችላላችሁ። እኔ ዝም ብዬ ለቤቴ እያዘጋጀሁ ስላለው እንደዚህ እየቀረስኩ ያለሁት። ህጻናቶች የሚበሉ ከሆነ ይሄ ቃሪያውን አታድርጉት። ይሄ ደግሞ የወይራ ፍሬ ነው የማደርገው ማለት ነው። ኦሊቭ ፍሬ እዚህ ቆንጆ ቺዝ ነው። ይሄ በጣም ለፒዛ በጣም ቆንጆ ነው። በደንብ ሳብ የሚለውን ነገር ያመጣዋል። በቃ ቆንጆ ነው። ደርሷል ማለት ነው። እንዴት በቃ ተፈጥፋችሁ በጣም ስስ አድርጌ ነው የተፈጠፈው።